ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ አዲስ በወጣው የኢሚግሬሽን ሕግ መሰረት ወይም ደግሞ በአዲሱ ዌብሳይት አፕሊኬሽን እንዴት መሙላት እንደሚቻል ለፓስፖርት እንዴት ማመልከት እንደሚቻል እና በቀላሉ በስልካችሁ ወይም ደግሞ በላፕቶፓችሁ በመጠቀም እንዴት አፕላይ ማድረግ እንደምትችሉ እያንዳንዱ ስቴፕ ባይ ስቴፕ አሳያችኋለሁ። በተለይኛው አዲስ ስለሆነ በደንብ መከታተል አለባችሁ። ወደ ቪዲዮ ከመጀመራችሁ በፊት ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ቪዲዮ ደግሞ ከጠቀማችሁ መጨረሻ ላይ ላይክ ማድረግ እንዳትረሱ። ወደ ቪዲዮ በመጀመሪያ ደረጃ ስልካችን ላይ ወይም ደግሞ ላፕቶፓችን ላይ ያለውን ብራውዘር ኦር ክሮም ሊሆን ይችላል ሞዚላ ከከፈትን በኋላ ጉግል ላይ ሄደን www.immigration.gov.et ብለን ሰርች እናደርጋለን። በቀጣይ ዌብሳይቱ እንደዚህ አይነት ሆም ፔጅ ያመጣልናል። እንደምታዩት ከፊት ለፊት ላይ ሆም ፔጅ ላይ ሎጊን እና ሬጂስተር የሚል አማራጭ አለው። ሎጊን የምናደርገው ከዚህ በፊት አካውንት ካለን ነው። ነገር ግን እኛ ሬጂስተር ነው የምናደርገው። አዲስ ከሆነን ሬጂስተር የሚለውን ነው ክሊክ የምናደርገው። ግን ከዛ በፊት ሰርቪሶችን ወይም ደግሞ ሆም ከሚለው ከላይ በኩል ቀጥሎ ሰርቪስስ የሚል አለ። እኛ የምንፈልገው ሰርቪስ ምን አይነት ነው የሚለውን ለማየት ሰርቪስ የሚለውን ክሊክ እናደርጋለን። እንደን በዚህ ስር ብዙ አይነት አማራጮችን ይሰጠናል። እንደምታዩት አዲስ ፓስፖርት ማውጣት ከፈለግን ኒው ፓስፖርት የሚለውን ክሊክ እናደርጋለን። ሪኢሹ ፓስፖርት ከእንደገና ፓስፖርታችንን ለማሳደስ ስንፈልግ፣ ኦሪጂን አይዲ ማውጣት ከፈለግን፣ እንዲሁም ኦሪጂን አይዲን ሪኢሹ ማድረግ ከፈለግን ከእንደገና ማሳደስ ስንፈልግ፣ የተፈቀደ የኢትዮጵያ አይዲ ለፎሬኖች ወይም ከውጭ የመጡ ሰዎች ሬዚደንሲ ፐርሚት፣ የተለያዩ በጣም ብዙ አማራጮች አሉ። እኛ ግን ከዚህ መካከል ቅድም እንዳልኳችሁ ኒው ፓስፖርት የሚለው ላይ ወይም ደግሞ እንደ አዲስ ሬጂስተር ማድረግ ነው ያለብን። ስለዚህ ወደ ኋላ እንመለስና ሬጂስተር የሚለውን ክሊክ እናደርጋለን። ሬጂስተር የሚለውን ከነካም በኋላ እዚህ ጋር አይደንቲፊኬሽን ታይፕ የሚል ያመጣል። የመጀመሪያው የአይደንቲፊኬሽን ታይፕ ምን አይነት አይዲ ነው የምንጠቀመው እኛ ለመመዝገብ የሚለውን ነው። ከዚህ መካከል ሬዚደንት አይደንቲፊኬሽን ነምበር የሚለውን ሰሌክት እናደርጋለን። ከዛ በኋላ አይደንቲፊኬሽን ነምበሩን እንሞላለን። እዚህ ጋር ለቱቶሪያል ለማሳየት ጀስት ረንደም የሆነ ነምበር ነው ማስገባላችሁ። ነምበሩን ካስገባን በኋላ ሰርች እንለዋለን። ሰርች ስንለው ሰክሰስፉሊ የሚል ያመጣላችኋል። ከዛም በኋላ እዚህ ጋር እንደምታዩት ስማችንን እናስገባለን። በመጀመሪያው ረድፍ የምንጽፈው በእንግሊዝኛ ነው፣ ፈርስት ኔም ከሚለው ማለት ነው። ደን ሚድል ኔም አለ፣ ደን ግራንድፋዘር ኔም የምንለው አለ። የኛን የአባታችንና እስከ አያታችን ያለውን ኢንፎርሜሽን ተራ በተራ እናስገባለን። ልክ እሱን ደግሞ በስተቀኝ በኩል እንደምታዩት በቅንፍ ውስጥ አማሪክ ይላል። ይህንን በአማርኛ እንሞላዋለን ማለት ነው። በእንግሊዝኛ የሞላነውን በአማርኛ እዚህ ጋር እንጽፋለን። እስከ አያታችን ያለውን ስማችንን እናስገባለን። ካላንደር ምልክት አለች። እሷን ክሊክ ስናደርግ እንደዚህ አይነት ኦፕሽን ያመጣልናል። የትውልድ ቀናችንን እንሞላለን ማለት ነው። በሁለቱ ነው፣ በግሮጌሪያን ካላንደር እና በኢትዮጵያን ካላንደር ነው የምንሞላው። ስለዚህ እዚህ ጋር እንደምታዩት ዲኬድ የሚል አለ። ዲኬድ ያው ዘጠናዎቹ 2000 እንደምንለው ማለት ነው። እንግዲህ ዘጠናዎቹ ውስጥ ካለን 90 የሚለውን ነካና ከዛ መካከል ዓመተ ምህረቱን ይር የሚለው ጋር ዓመተ ምህረቱን እንመርጣለን። መንዝ የሚለው ጋር ወሩን ከመረጥን በኋላ አክሴፕት ምትል ኦፕሽን አለች እንደምታዩት ከስር። እሱን ክሊክ እንዳደረግን በሁለቱም ካልኩሌት አድርጎ በዚህ መልኩ ያሳየናል ማለት ነው። የእጃችንንም ራሱ ካልኩሌት አድርጎ እንደምታዩት 31 ዓመት ይላል ማለት ነው። ከዛ በኋላ በታች በርዝ ሰርቲፊኬት ነምበር ሚላለ እዚህ ጋር ሰርቲፊኬት ወይም ደግሞ የልደት ካርዳችን ላይ ያለውን ቁጥር እናስገባለን። እሱ ቁጥር ወደ 17 ዲጂት የሚሆን ነው። እንደምታዩት 17 ዲጂት ካልሞላ must be greater than 17 ካራክተር ይላል። ስለዚህ ከ17 ዲጂት በላይ መሆን አለበት። ከእንደገና እሱን አስተካክለን እናስገባለን ማለት ነው። እዚህ ጋር እንዳልኳችሁ እኔ ጀስት ለቱቶሪያል ስለሆነ ትክክለኛ አይደለም። ከ17 ዲጂት በላይ ሳደርገው ተቀብሉታል ማለት። ከዛ ቀጥሎ ናሽናሊቲ ጠይቀናል። ናሽናሊቲ ጋር ኢትዮጵያን ብለን እንሞላለን። ከዛም በመቀጠል ኢሜይላችንን በማስገባት ኢሜይላችንን ቫሊዴት ማድረግ ነው። ስለዚህ ኢሜይላችንን ካስገባን በኋላ ቫሊዴት ስንለው ቫሊዴት እንዳልነው ወደ ኢሜይላችን ሜሴጅ ይገባልናል፣ የኦቲፒ ሜሴጅ ይገባልናል። ያን ሜሴጅ ኮፒ አድርገን ወይም ደግሞ ጽፈን መተን እዚህ ጋር ፔስት እናደርገዋለን ወይም ደግሞ እናስገባዋለን። በዚህ መሰረት 6 ዲጂት ያለው ፓስወርድ እናስገባለን። ከዚህ ጋር እንደምታዩት ኦቲፒ
ሰክሰስፉሊ ቫሊዴትድ የሚል ሜሴጅ ይመጣልናል። ደን 10 የሚሆን ሰከንድ ይቆጥራል። ይህ ሰከንድ እስኪያልቅ ድረስ ቀጣይ ፔጅ አይመጣም ማለት ነው። ልክ እንዳለቀ ስልክ ቁጥራችንንም ቫሊዴት እንድናደርግ ይመጣልናል። ስልክ ቁጥራችን ካስገባን በኋላ ተመሳሳይ ቅድም በኢሜይላችን እንደተላከው በኤስኤምኤስ ደግሞ ኦቲፒ ሜሴጅ ይገባልናል። እሱንም እዚህ ጋር መተን እናስገባለን። ካስገባን በኋላ ሬጂስተር የሚለውን ክሊክ እናደርጋለን። ስልክ ቁጥራችንንም እንደ ቅድሙ ቫሊዴት ያደርግልናል ማለት ነው። ቀጣይ ዩዘርኔም እና ፓስወርድ ነው ሴት የምናደርገው። ዩዘርኔም የሚለው ጋር እኛ የምንፈልገውን ዩዘርኔማችን እናስገባለን። ለምታዩት አብርሃም ዩኒክ የሆነ ዩዘርኔም እናስገባለን። ከዛ በኋላ ፓስወርድ ነው። ፓስወርድ ስናስገባ 4 ነገሮችን ማካተት አለበት። ካፒታል፣ ስሞል ሌተር፣ ነምበር እና ሲምቦል ማካተት አለበት። እነዛ ካልሆነ ስትሮንግ ፓስወርድ የሚለው አይመጣልንም። ስለዚህ ስትሮንግ ለማድረግ እነዚህ 4 ነገሮችን ማካተት አለብን። ፓስወርድ የሚለው ጋር ያስገባሁትን ደግሞ ከስር ኮንፊርም ፓስወርድ የሚለው ጋር ደግሜ ያንኑ ፓስወርድ አስገባለሁ። እኔም እንደምታዩት ቫሊዴት መደረግ አለበት እያለን ነው። ደን ቫሊዴት አደርገዋለሁ። ካደረኩኝ በኋላ ሬጂስተር የሚለውን ክሊክ ማድረግ ነው ማለት ነው ከኔ የሚጠበቀው። ነገር ግን ኢንኬዝ የረሳ ነው ፎርም ካለ ወደ ኋላ ተመልሰን ቼክ እናደርጋለን። ለምሳሌ ጀንደር የሚለውን ኦር ሴክስ የሚለውን ረስቼ ነበረ። እሱን አስተካክየው ሬጂስተር የሚለውን ክሊክ አድርጌ ያለው ደን ሬጂስተርድ ሰክሰስፉሊ አለኝ ማለት ነው። ኦልሞስት አሁን አካውንት አለን። ደን ሎጊን ማድረግ እንችላለን ማለት ነው። ሎጊን የሚለውን ከነካ ነው በኋላ ሰው ወይም ደግሞ ሮቦት እንደሆነ ቼክ ለማድረግ እንደዚህ አይነት ፐዝል ያመጣልናል። ይህንን እያሽከረከርን ደብል ክሊክ ስናደርገው ይሽከረከራል። ላው ላይ ሰው ክሊክ እያደረግን አሽከርክረን ቅርጹን እንዲይዝ ማድረግ ነው። ቀላል ነው። እሱን ከጨረስን በኋላ ዩዘር ኔም እና ፓስወርዳችን እንድናስገባ ፎርም ያመጣልናል። የቅድሙን የሰጠነውን ዩዘር ኔም እና ፓስወርድ እናስገባለን ማለት ነው። እዛ ጋር የሰጠነውን ፓስወርድ እና ዩዘር ኔም እናስገባለን። ኋላ ምን እናለን? በኦቲፒ አሁንም ያው ኮንፊርም ማድረግ ስለሚፈልጉ በሜሴጅ ይልኩልናል። ደን የላኩልን ሜሴጅ ቅድም እንዳስገባ ነው። በዚህ መሰረት 6 ዲጂት ሜሴጅ እናስገባለን። ልክ እንዳስገባን እንደዚህ አይነት ሆም ፔጅ ያመጣልናል። እዚህ ጋር እንደምታዩት ብዙ አይነት አማራጮች አሉ። እኛ ግን የምንፈልገው ኦርዲነሪ ፓስፖርት የሚለውን የመጀመሪያውን ስታርት አፕሊኬሽን የሚለውን ክሊክ እናደርጋለን ማለት ነው። ከዛ በኋላ ኦርዲነሪ ፓስፖርት ስር እንደዚህ አይነት የመጀመሪያው ፔጅ ተርምስ ኤንድ ኮንዲሽን ነው። በዚህ ስር ቀለል አድርገን ቲክ አድርገን የምናልፋቸው ናቸው። ለእኛ ነው ወይም ለልጆቻችን ነው አፕላይ የምናደርገው የሚለውን እንመርጣለን። ማይሰልፍ የሚለውን ሰሌክት እናደርጋለን። ለልጆች ከሆኑ ደግሞ ምን ማድረግ እንዳለብን እዚህ ጋር የተዘረዘሩ ነገሮች አሉ። እነሱን አንብባቸው። ለልጆች ከሆነ ከወላጆች ጋር ነው መምጣት ያለባቸው። የትኛውንም አክቲቪቲ ሲያደርጉ ወላጅ መለየት የለበትም የሚለውን እና ሌሎች ህጎችን የያዘ ነው። እሱን አንብባችሁ ለፉት። ከዛ ቀጥሎ ደግሞ ያለው ፓስፖርታችሁ በ2 ቀን ኢሹ እንዲሆን ነው ወይም በ5 ቀን እንዲደርስ ነው የምትፈልጉት የሚለውን አማራጭ ያሳያችኋል። እኔ አሁን እዚህ ጋር የመረጥኩት 5 ዴይ በ5 ቀን የሚደርሰው ነው። እናንተ ግን በጣም አርጀንት ከሆነ 2 ዴይ ሰርቪስ የሚለውን ሰሌክት ማድረግ ትችላላችሁ። ከዛ በኋላ አይ አክሴፕት የሚለውን ቲክ እናደርግና ራይት እናደርግበትና ደን ኔክስት የሚለውን በተን ክሊክ እናደርጋለን ማለት ነው። ደን ኔክስት ካልን በኋላ ቅድም የሞላናቸው ኢንፎርሜሽኖችን አፕሊካንት ዲቴሎችን ቅድም ስለሞላን እነዛን ወደዚህ ድራይቭ አድርጎ ያመጣቸዋል። ብዙዎቹ የተሞሉ ናቸው። ነገር ግን አዲሽናል ፊልዶች የሚሞሉ ካሉ ወደ ታች ስክሮል አድርገን ቼክ እናደርጋለን። ለምሳሌ ሪጅን ኦፍ በርዝ፣ በርዝ ሰርቲፊኬት እሱን አክቹሊ ሞልተነዋል። ፕሌስ ኦፍ በርዝ አልሞላንም። ቦታውን አዲስ አበባ ብዬ እናንተ የተወለዳችሁበትን ከተማ ስም እዚህ ጋር ታስገባላችሁ ማለት ነው። ከዛ በኋላ ከስር ወደ ታች ስክሮል ስናደርግ ለምሳሌ እዚህ ጋር አይ ከለር እና ሄር ከለር የሚል አለ። እነዚህ ሁለቱን ቅድም አልሞላናቸውም። የፀጉራችንና የአይናችንን ከለር ነው የሚጠይቀን። እነሱን ባይ ዲፎልት ያው ኢትዮጵያዊ ስለሆነ ብላክ ነው የሚሆነው። ብላክ ብለን እናልፋለን። ከለሩም ማለት ነው ጥቁር ብለን ማለት ነው። ደን ስራችንን ኦኩፔሽን የምንሰራው ስራ ምንድን ነው የሚለውን ከነዚህ መካከል እንመርጣለን። አንደኛውን ስራችንን እናስገባለን። ካስገባን በኋላ መጨረሻ ላይ ማሪታል ስታተስ አለ፣ የጋብቻ ሁኔታ። ሲንግል ማለት ያላገባ፣ ሜሪድ ያገባ፣ ዲቮርስድ የተፋታ ሰው። እኔ ሲንግል የሚለውን ሴሌክት አድርጌያለሁ። ከዛ በኋላ ሄይት ነው ቁመታችን ሜትር ከስንት ነው የሚለውን እዚህ ጋር እናስገባለን። እኔ ሜትር ከ78 ብዬ አስገባለሁ። በዚህ መሰረት ከጨረስን በኋላ ኢንኬዝ ያልሞላ ነው ወይም ደግሞ ያለፍነው ፊልድ ካለ ወደ ላይ ሄደን ስክሮል እያደረግን ቼክ እናደርጋለን። ሁሉም መሞላቱን ቼክ ካደረግን በኋላ ኮንፊርም ካደረግን በኋላ ኔክስት የሚለውን በተን ክሊክ በማድረግ ወደ ቀጣይ ፊልድ እንሞላለን ማለት ነው። ወይም ደግሞ ወደ ቀጣይ ፎርም እንሄዳለን።
ቀጣይ የምንሞላው አፕሊካንት አድሬስ ዲቴል ነው። ሜን እና አልተርኔት አድሬስ አለ። ሶ ሜን የምንለው በዋናነት እኛን ኮሚኒኬት የሚያደርጉበት አድሬስ ነው። ስለዚህ ሜን ላይ ስንሞላ በጥንቃቄ ትክክለኛውን ኢንፎርሜሽን ማስገባት አለብን። አልተርኔት ግን አማራጭ ስለሆነ እንደ አማራጭ የምናስገባው ወይም ደግሞ በዚህ መንገድ የኛው ባይሰራ በዚህ መንገድ ልንገኝ እንችላለን የሚል ኢንፎርሜሽን ነው የምናስገባው። ስለዚህ ሪጅናችንን አስገባን፣ ዞኑን አስገባን፣ ወረዳ፣ ቀበሌ፣ ሲቲ፣ ሆም አድሬስ፣ ስልክ ቁጥራችንን ጭምር አስገባን ማለት ነው። በተለይ የልደት ሰርቲፊኬቱ ላይ ያለውን በትክክል እዚህ ጋር ማስገባት አለብን። አልተርኔት የሚለው ላይ አማራጩ ላይ ደግሞ የሌላ ሰው የቤተሰብ ኢንፎርሜሽን ሊሆን ይችላል እዚህ ጋር እናስገባለን። ልክ እንደ አማራጭ ስለሆነ ኢንኬዝ በዚህኛው ባንገኝ በዚህኛው ኢንፎርሜሽን በዚህኛው ስልክ ቁጥር ሊያገኙን ይችላሉ ማለት ነው። ስለዚህ በዚህ መንገድ ኢንፎርሜሽኖችን እንሞላለን። ከጨረስን በኋላ ይህንንም ኔክስት ብለን ወደ ቀጣዩ ፎርም እንሄዳለን ማለት ነው። ቀጣይ ሪሌሽን ነው። እዚህ ጋር ዶክመንቶችን አፕሎድ የምናደርግበት ቦታ ነው። አይደንቲፊኬሽን ታይፑን ከመረጥን በኋላ ወይም ደግሞ ማታወቂያ አይነቱን ከመረጥን በኋላ አይደንቲፊኬሽን ነምበር እናስገባለን። ደን እሱን ሰክሰስፉሊ ሰርች አድርገን ካገኘን በኋላ ቅድም እንዳስገባ ነው ስማችንን በእንግሊዝኛም በአማርኛም እስከ ሀያታችን ያለውን አፕሮፕሪየት ላይ እናስገባለን ማለት ነው። እዚህ ጋር እንደምታዩት ቦርን ኢን ኢትዮጵያ የሚለውን ሰሌክት እናደርጋለን። የተወለድነው በኢትዮጵያ ስለሆነ ከዛ በኋላ ፕሌስ ኦፍ በርዝ፣ ናሽናሊቲ ቅድም እንደሞላ ነው እየሞላን የምናልፍ ይሆናል። ተመሳሳይ ስለሆነ እነዚህን በቀላሉ እየሞላን እናልፋለን። ሞልተን ከጨረስን በኋላ ክሮስ ቼክ አድርገን መጨረሻ ላይ አክሴፕት የሚለውን በተን ክሊክ እናደርጋለን። በዚህ መሰረት የሞላውን ኢንፎርሜሽን ሴቭ ያደርግልናል። ኢንኬዝ ግን የተሳሳትነው ነገር ካለ እዚህ ጋር የኤዲቲንግ ምልክት አይከን አለች። እሷን ክሊክ አድርገን አፕዴት ማድረግ የምንፈልገው ኢንፎርሜሽን ካለ ከእንደገና ገብተን ኢንፎርሜሽኖችን ቀይረን እዚህ ጋር እንደምታዩት መጨረሻ ላይ አክሴፕት የሚለው ላይ አፕዴት የሚል ይመጣል። አፕዴት የሚለውን ነክተን መውጣት እንችላለን፣ ማስተካከል እንችላለን ማለት ነው። ቀጣይ ስቴፕ ዶክመንት አፕሎድ ነው። ቅድም አፕሎድ ካደረግነው ዶክመንቶች በተጨማሪ ስፔሲፊክሊ ዶክመንቶችን ብቻ አፕሎድ የምናደርግበት ፔጅ ነው። ከፊት ለፊቱ እንደምታዩት የዳውንሎድ ምልክት ያለውን ክሊክ እያደረግን የሚያስፈልጉትን ዶክመንቶች አፕሎድ እናደርጋለን ማለት ነው። ለምሳሌ ገቨርንመንት አይዲ ካስፈልገን፣ አውተንቲኬትድ በርዝ ሰርቲፊኬት፣ ሌላም አዲሽናል ዶክመንቶች ካሉን አድ ዶክመንት እያለን አፕሎድ ማድረግ እንችላለን። ይህን ልክ እንደጨረስን አፖይንትመንት ወደሚለው ወይም ደግሞ ቀጠሮ ወደ ማስያዝ እንሄዳለን ማለት ነው። ቀጠሮ ስናስይዝ በሚመቸን ቀን ላይ ካንትሪውንና የምንሰጥበትን ኤሪያ እንሞላለን። ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ኦፊስ ሄደን ነው የምንሞላው። ደን አፕሊኬሽን ዴቱን ወይም ደግሞ ቀጠሮ የምናስይዝበትን ፍሪ ዴት እንመርጣለን ማለት ነው። እዚህ ጋር እንደምታዩት ሁሉም ቀጠሮ ተይዟል። ጁላይ ላይ ምንም አይነት ስፔስ የለም። ስለዚህ ኦገስት ላይ መተን ኦገስት 4 ላይ ነው መሄድ የምፈልገው ወይም ደግሞ 2 ላይ እኔ 4ን መርጫለሁ። ኦገስት 4 አክሴፕት ብዬ እወጣለሁ ማለት ነው። ታይም ስሎት የሚለው ጋር የምንመጣና ጠዋት ነው ወይም ደግሞ ከሰዓት ነው የሚመቸን የሚለውን ከሁለት አንዱ መርጠን ጠዋት የሚመቸን ከሆነ ጠዋት ላይ፣ አፍተርኑን ከሆነ ደግሞ አፍተርኑን የሚለውን መርጠን ሰዓቶቹን ጋፖቹን እንሞላለን። ከዛ በኋላ የሞላነውን አፕሊኬሽን በዚህ መንገድ ያሳየናል ማለት ነው። እዚህ ጋር እንደምታዩት ይህንን ዳውንሎድ እናደርገዋለን። ምክንያቱም አሻራ ለመስጠት ስንሄድ ይሄንን ፕሪንት አድርገን ይዘን መሄድ ስላለብን ነው። ከዛን የመጨረሻው ስቴፕ ፔመንት ነው። እዚህ ጋር እንደምታዩት 20,000 የኢትዮጵያ ብር እንከፍላለን። የተለያየ መክፈያ አማራጮች አሉት። በንግድ ባንክም በቴሌ ብር መክፈል እንችላለን፣ በሲቢ ብር መክፈል እንችላለን። ከነዚህ መካከል አንደኛውን ከመረጥን በኋላ ከታች
ኮንቲኒው የሚል አማራጭ አለ። ለምሳሌ ሲቢ ሞባይል መርጫለሁ፣ ደን ኮንቲኒው እለዋለሁ። ወዲያው ሜሴጅ ይገባልናል የማመልከቻ ባርኮድ እንደተላከና በዚህ ባርኮድ መሰረት ክፍያውን በ48 ሰዓት ማልፈጽም ከሆነ ሂደቱ እንደሚሰረዝ የሚናገር ነው። ስለዚህ በ48 ሰዓት ወይም ደግሞ በ2 ቀን ውስጥ ከፍለን መጨረስ አለብን ማለት ነው። እንዲሁም ወደ ኢሚግሬሽን ቢሮ ስትሄዱ መርሳት የሌለባችሁ ነገሮች አሉ። የመጀመሪያው ቅድም ሞልተን የጨረስነውን ፎርም ፕሪንት አድርገን ሃርድ ኮፒ መያዝ ያስፈልጋል። ሁለተኛው የፋይዳ መታወቂያችሁ ማንዳቶሪ ስለሆነ ፋይዳ መታወቂያ መያዝ እንዳትረሱ። ሶስተኛው የከፈልንበትን ሪሲት መያዝ አለብን። የመጨረሻው ጉርድ ፎቶ አትሊስት 3 ወይም ደግሞ 2 ይዘን መሄድ አለብን። እንዲሁም ይህን አገልግሎት የምታገኙት ጎተራ የሚገኘው የኢሚግሬሽን ቢሮ ብቻ እንደሆነ እንድታውቁ ይሁን። በእርግጠኝነት በዚህ ቪዲዮ ብዙ እንደተጠቀማችሁ አምናለሁ። በቀጣይም እንደዚህ አይነት አዳዲስ መረጃዎች ሲለቀቁ፣ በተለይ ከፓስፖርት ከኢሚግሬሽን ጋር በተያያዘ ኢንፎርሜሽኖች ሲለቀቁ ወዲያው ስለምለቅላችሁ ይህንን ቻናል ሰብስክራይብ እንድታደርጉ፣ እንዲሁም ይህ ቪዲዮ ከጠቀማችሁ ደግሞ ላይክ፣ ሼር እንድታደርጉት እንዲሁም ኮመንታችሁን እንድጽፉ ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ቻው።